መልካም እንግዲህ በቅርቡ የዘመድ ቲቪ አንደኛ ዓመቱን ያከብር ነበረ። የዘመድ ቲቪ አንደኛ ዓመቱን ያከብር የነበረው መጋቢት 21 ነበር። መጋቢት 21 አንደኛ ዓመቱን ያከብራል። እኔ ያስቀኛል፣ እስካሁንም ሳስበው ያስቀኛል። በእውነት ደግሞ እግዚአብሔርን አመሰግነዋለሁ። ግሩም ያንተ ስራ አለዋለሁ። እግዚአብሔር የተመሰገነ። ሰው ፊት ያላቆምከን እንዲህም ይቻላል እንዴ? በእውነት ይቻላል። እና ያው እንደምታስሩት እኔ መረጃ ቲቪ የነበርኩት መረጃ ቲቪ ላይ አሁን የፈራረሱት የጎጃም ሸኔዎች አስቦካክተው አስዶክከው ሲያጫጩት አትጨነቁ እኔ ልውጣላችሁና ጣጣዬን ሲጨርስ እመጣለሁ አትጨነቁ ብዬ ወንድሞቼን እነ ኤልያስን ትቼ ወጥቼ በቲክቶክ እና በቴሌግራም ብቻ ልፋለማቸው ተዘጋጅቼ ነበር። የኔ ቴሌግራም ራሱ ቴሌቪዥን በሉት። የኔ ዘመዴ ቴሌግራም ራሱ ቴሌቪዥን በሉት። ቁጭ ብሎ የሚደመጥ የሚነበብ ስዕል ከሳች ነው። ደግሞ የጽህፈት ጸጋውን ሰጥቶኛል። እግዚአብሔር የተመሰገነ ይሁን። እንትኑን ባላቀውም የኔ አጻጻፍ ስታይል እንዲህ ነው ተብሎ ወደፊት ለምርምር ካልቀረበ በስተቀር በአዲስ አበባ ዩኒቨርሲቲ አሁን እንኳን ብልጽግና እያለ ወያኔ እያለ የኔን ጽሁፍ የሚመረምር የለም። ግን ወደፊት የሚመጣው ትውልድ ሊመረምር ይችላል እና የዛ ጽሁፍ ሱሰኞች በጣም ብዙዎች ናቸው። በጣም ብዙዎች ናቸው እና ይሄን በማድረግ ላይ ነው ተወስነን የቆየ ነው። ስማሙ ምን አይነት መልእክት ነው የምትልኩት? እሺ ብዙዎቻችሁ ፎይን አቅርብልን ነው የምትሉት። እፎይ ይቀርባል፣ ምን ችግር አለው? እፎይን እናቀርባለን። ይሄን እንደጨረስን ማታ ላይ ከተመቸው ነግሯለሁ። ንገሩት፣ እፎይ ተዘጋጅ፣ መተህ ትጠይቃለህ፣ መረምርሃለሁ። ወደ በኋላ ላይ መተህ ጠይቀሃለሁ እና ይመጣላችኋል። እፎይ ምንም ችግር የለም። እፎይ ይቀርባል። እሱም ደግሞ አጀንዳ ስለያዝኩት ምንም ችግር የለም ማለት ነው። ስለዚህ የዘመድ ሚዲያ የተመሰረተው እኔ ወጥቼ በራሴ እሰራለሁ ብዬ ባልኩ ጊዜ የቴሌግራም ተከታታዮቼ ዘመዴ ለምንድን ነው የሳተላይት ማንከፍተው? ለምንድን ነው እንደዚህ ማናደርገው አሉኝ። እኔ የማላቃቸው እነሱ የሚያውቁኝ ኢትዮጵያውያን፣ ትውልደ ኢትዮጵያውያን፣ ኤርትራውያን፣ ኦርቶዶክሳውያን፣ ሙስሊሞች፣ ፕሮቴስታንት፣ ካቶሊክ ተሰበሰቡና የሀገር ጉዳይ ግድ የሚላቸው ግድ የለም እንክፈታሉ። የዛን ሰሞን ደግሞ ሰራዊተ ጌዴዎን በሚል ጽሁፍ አዘጋጅ ነበረ። ሳስበው ይህንን እንደዚህ ያሉትን ሰዎች ለምን ሰራዊተ ጌዴዎን የሚል ስም አልሰጣቸውም ብዬ ሰራዊተ ጌዴዎን የሚል ስም ሰጠኋቸው። ወዲያውኑ ቦርድ ተቋቋመ አሜሪካን ሀገር። ቦርዱ በአንድ ጊዜ ፈቃዱን አወጣ። መቼም የሰለጠነ ዓለም መኖር በጣም መታደል ነው አንዳንዴ ማለት ነው። ጉቦ የተጠየቀ የለም፣ ይሄን አምጣ ይሄን ልቀቅ የተባለ የለም፣ ሚኒስትሩ የሉም፣ የቢሮ ኃላፊው ስብሰባ ላይ ናቸው ምናምን ያለ የለም። ሁሉ ነገር በኦንላይን ላይ ነው ያልከው። አለቀ። የሚዲያው ፍቃድ አለቀ። ከዚያ በኋላ የገንዘብ ጉዳይ ነው፣ የባንክ ጉዳይ ነው። የባንክ ጉዳዮች አለቁ። ከዛ ያ የሰራዊተ ጌዴዎን የተባለውን ህዝብ በሉ ብዬ ሰብስቤ እንትን አልኩኝ። እነሱን ስናነጋግር ደግሞ ሰራዊተ ጌዴዎን ውስጥ የአይቲ ባለሙያዎች አላችሁ? አዎ፣ እጃችሁን አውጡ። እኔ ዳይ ተሰብሰብና ይህንን የዌብሳይቱን የምኑን ጉዳይ ስሩ። እሺ ታይዲስ ግራፊክሶች አላችሁ? አዎ፣ በሉ እናንተ ተሰባሰቡና ይሄንን አድርጉ። እሺ ሁሉ ነገር ካለቀ በኋላ ገሚሱ የሳተላይት ካምፓኒዎችን ወደ ማነጋገር ሄደ። በዚህ ጉዳይ በጣም ብዙ ሰዎች ረድተውናል። ኤቢሲ ቴሌቪዥን አብርሃም ዶክተር አብርሃም በጣም ተባብሮኛል። ብዙዎችን አነጋገርን። ከዛ ያው የሃት ቴሌቪዥን የሃሳት ተገኘ። ከዛ ከነሱ ጋር ተነጋገርን። የሚያስፈልገው ክፍያ ምናምን ተነጋገርን። በዚህ በኩል ደግሞ ሳተላይቱን የሚያስተላልፉ ሰዎች ማሰልጠን ነበረብን። እነሱ ደግሞ ከዚህ በፊት ልምድ መረጃ ቲቪ ውስጥ ልምድ ያለው ወንድማችን አለው አለመጣ። ከዚያ ያው እንዴት እናድርግ ቁጥዋ ያስፈልጋል ስንል ሰራዊተ ጌዴዎንን እንዲህ ተብሏልና እንግዲህ ጀምሩ ስል አንዱ $2000፣ አንዱ 1500፣ አንዱ 1000
አንዱ 700 አንዱ 500 አንዱ 200 አንዱ 300 ዘረገፉት። ባንኩ የአሜሪካ ባንክ ቀጥ እስኪል ተጠርተው የተጠየቁ አሉ። ምንድነው የተቋቋመው ትላንትና እንዴት ነው እንደዚህ ዝርግፍ የተባለው ተብሎ በተለይ አንድ ሙስሊም ወንድማችን የሚሰባሰቡት በጣም ብዙዎቹ ክርስቲያኖች ናቸው። አንተ ምን ቤት ነህ? የኢትዮጵያ ጉዳይ ይመለከተኛል ብሎ እሱ ልጅም በሚገርም ሁኔታ ሆኗል። ስለዚህ ልጅ አስታውሱና ጠይቁኝ፣ የምታውቁ ልጆች ስለዚህ ልጅ አስታውሳችሁ ጠይቁኝ። ይሄ ልጅ አረብኛ በጣም ይችላል። በጣም የዓለምን ጉዳይ በጣም ይችላል። ፖለቲካው የገባው ነው። ለኔ ደግሞ ኢትዮጵያ እያለም በዲቪ ወጥቶ አሜሪካም እያለ ረዳቴ ነው። በጣም የትልቅ ሼክ ልጅ ነው። አባቱ ሲሞቱ በኢትዮጵያ ቴሌቪዥን በሚዲያ ምናምን የቀረበ ነው ስራቸው። ገሌ አልላችሁ በጣም ወዳጄ ነው። ካርድ ከአሜሪካ የሚሞላልኝ የነበረ እኔ ከተሐድሶ ጋር ስፋገር እሱ ያን ካርድ ይሞላልኝ የነበረ እና የጥንታዊቷ የኢትዮጵያ የእስልምና እምነት ተከታይ የሆነ ወንድም ነው። እና ምንድነው የሚያደርግልኝ? የፖለቲካ እውቀቴን ሁላ ያዳብርልኛል። በተለይ በአረቡ ዓለም ያለውን የፖለቲካ እውቀት ያዳብርልኛል። እንደ ስራ ይዞት ለምሳሌ ዛሬ በአረብ እንዲህ ተደርጓል አረብኛውን እየጻፈ ለኔ ይጽፍልኛል። አንዳንዴ እንደዋወልና ያስረዳኛል። የአረቡን ዓለም ፖለቲካ በደንብ እንዳውቀው ነው ያደረገኝ። በተለይ አሁን በእስራኤል፣ በፍልስጤም፣ በኢራን፣ በአሜሪካ በኩል ያለውን ሁኔታ እያንዳንዱን ነገር ያረገ እንትን ይለኝ ነበር። እኔ ደግሞ ለአንድ ሁለት ሶስት ወገኖቼ እልክላቸዋለሁ እንዲህ ብሏል። እነሱም በጉጉት ነው የሚጠብቁት። በኋላ አንድ ቀን ብልጭ አለልኝና እኔ ምን አልኩት? ለምን ፔጅ አትከፍትም አልኩት። ለምን ፔጅ አትከፍትም? በቃ እኔም ሱሰኛውኛለሁ። እኔም ያቀመስኳቸው ልጆች ሱሰኛ ሆነዋል። ለምን የቴሌግራም ፔጅ አትከፍትም አልኩት። ኧረ እባክህ ዘመዴ፣ አዎ አንተ እኔም ለኔ ከምትልክ ሌሎችም አብረው ያዳምጡ። እኔ አንተ ባላክልኝ ቁጥር እነዛ ሱሰኛ የሆኑ ሰዎች ዘመዴ ልጇን ላከመኝ እንዳይሉኝ ለምን አንተ ፔጅ አትከፍትም አልኩት። እሺ አለ፣ ከፈተ። አሁን ዛሬ ኢትዮጵያ ያሉት ሁላ ከሱ ፔጅ እየቀዱ ነው የሚወስዱት። የማንንም ፔጅ አስተዋውቄ አላውቅም። የዚህን ወንድሜን ፔጅ ግን አስተዋውቃለሁ። ፖለቲካውን ባጭሩ እያደረገ ዜናዎችን እያመጣ የአሜሪካንን፣ የአውሮፓን፣ የምንን ፖለቲካዎች በአማርኛ ቋንቋ አጭር እያደረገ ይሄዳል። እዛ ያለ አማርኛ የምታነቡ ሰዎች በጣም ይገባቸዋል። አህመዲን ወንድሜን በደንብ አድርጌ ፔጅህን አስተዋውቀዋለሁ። እንግዲህ ቆይቻለሁ እንደዚህ ማድረግ አቁሜያለሁ። የዚህን ወንድማችንን ግን በደንብ አድርጌ አስተዋውቃለሁ። አስታውሱኝ፣ ሊንኩን አድርጌ እንትን እላችኋለሁ። እስከዛ የቀጠናው ተመልካች የሚል ነው፣ ያንን ማየት ትችላላችሁ። ከዛ በኋላ 23 ሰው እነዛ ጓደኞቼን በሙሉ እንትን ሰብስክራይብ አስደረጊያቸው። እነዛ ቁጭ ብለው አሁን እኔን አይደውሉልኝም። በቃ ሱሰኛ ሆነው ያንን ያዳምጣሉ ማለት ነው። እንግዲህ ይሄ ልጅ ሁላ ዋጋ ከፍሏል። የዘመድ ቲቪ መስራች ነው ይሄ ልጅ። በጣም የዘመድ ቲቪ መስራች ከሆኑት ነው። እንደገና ቦርዱ ሄዶ ከአሜሪካ ባንኮች ጋር ተነጋግሮ እንዲህ ነበር የምናደርገው፣ እንዲህ ስለሆነ እንዲህ ሆኗል እና ይሄ ሁላ ገንዘብ የሚሰጠው ሰው ለሳተላይት ቴሌቪዥን የአየር ሰዓት መግዣ ነው ተባሉ። ካናዳ ያሉ ሰዎች ተጠርተው ባንክ ቤት ሁላ ተጠርተው የተጠየቋሉ። አሜሪካን ሀገር ባንክ ቤት ተጠርተው የተጠየቋሉ። አንዳንድ ደግሞ አበሻ ኢትዮጵያውያን ያሉበት ባንክ ቤት እኔን የማይወዱኝ ሰዎች አበሾች ያሉበት እንደውም እስከ መዝጋት ሁላ ደርሰው ነበር። ግን አሜሪካ ደግሞ የመብት ሀገር ነው። ምን አገባ መጋፈጥ ሲመጣ የለውበትም ብሎ ይሄዳል። ምክንያቱም ያስጠይቃልና ማለት ነው። በዚህ ሁኔታ የጀመርነው የዘመድ ቲቪ ነው ዛሬ እንደምታዩት ሆኗል። ሳምንቱን ሙሉ መርሃ ግብር አለው። ሰኞ እነ ኔታ ይቀርባሉ፣ ማክሰኞ እነ ያሬድ ይቀርባሉ፣ ረቡዕ አለኝ ይቀርባል፣ የሶፕ ኢትዮጵያ፣ ሐሙስ ኢትዮ ቤተሰብ አለ፣ ዓርብ መምህር ፋንታሁን ዋቄ፣ ቅዳሜ እነ አንተ ነገ ላይ፣ እሑድ ነጯን ከዘመዴ ጋር ሌሎችም ገብተዋል። አሁን ደግሞ ፍትህ የሚባል ሚዲያ በቀደም አናግረውኛል። እነ መምህር ፋንታሁን ዋቄ ምናምን ያሉበት ነው። ፋኖ ግሎባል የሚባለውን አቋቁመው ያ ፋኖ ግሎባል ስለተጠለፈ በእነ እስክንድርና በፖለቲካው ቅማንት ስለተጠለፈ ከዛ ያን የመሰረቱ ሰዎች ወጥተው ፍትህ ሚዲያ የሚል አቋቁመዋል። ስሩ
አየር ሰዓቱ ነፃ ነው፣ ሌሎችም ካላችሁ ብለናል። ሌላው አንዱን አናግሬዋለሁ። ቴክኒሽያን ካገኘ እስቲ የአንዱን አንድ ነገር አምጣልኝ። አንዱን አናግሬዋለሁ። በጣም የሚገርም ልጅ ነው። እንግዲህ ልክ ያሬድን የሚያገኘው ቲክቶክ ላይ ነው። የሚናገረው በጣም ቁም ነገር ነው። 8 ደቂቃ 9 ደቂቃ ነገር ግን የሚመለከተው ሰው 6 7 8 ሰው ነበር፣ 10 ሰው እና አባርሬ ይዤ ስጠይቀው እንዴ ዘመዴ ሆኖ ተገኘ። በጣም በሚገርም ሁኔታ ዘመዴ ሆኖ ተገኘ። ያው ዝምድና የቤተክርስቲያን ነው ታውቃላችሁ። እሱን አነጋግሬ ያሬዱ ይህን በስነ መንግስት ጉዳይ ላይ ያለው ነገር ጸጋ ነው ስራው ብዬው ካሜራ እንዴት እንደሚከፈል እንዴት እንደሚደረጉላ አያውቅም ነበር። ዛሬ ኤክስፐርት ሆኖ ሰዎች እሱን ፕሮግራም ጠርተውት በዚህ ጉዳይ ላይ ንግግር የሚያደርግ ሰው ሆኗል ማለት ነው። ማክሰኞ ያሬዶ ጥሩ አድርጎ ይዞታል። መምህር ፋንታሁን ዋቄንም እንደዚሁ ቱምቢ ሚዲያ ነበር። ቱምቢ ሚዲያ ትንሽ ቦርዱ አካባቢ ዘመዴ ጋር እንሄድም ዘመድ ቲቪ ላይ እንሄድም ብለው ጓ አሉ። እናንተ ተውትኛ አገባን ሀሳባችሁን ሽጡ ነው ያልኩት። ሀሳባችሁን የማትሸጡ ከሆነ ለደንታችሁ ነው አላቸው። ግን መምህር ፋንታሁን ፍኖተ ርቱዓን ብሎ ጀመረ። ይኸው አርባር ተናፋቂ ሆኗል ማለት ነው። ወንድማችን አንተነህ ገላይ ጎጃም አማራ ነው። በጣም ነፍጠኛ ነው። የአማራ ወጣቶች ማህበርን የመሰረተ የአማራ ፋኖን የመሰረተ ደግሞ ቀለም የገባውም ሰው ነው። አስፋላውም ላይ ገፋ ያለ ነው። እሱን የማየው በሚጽፈው ጽሁፍና አንዳንዴ ኢንተርቪው ይደረጋል ህብር ሬዲዮ ላይ ምናምን እና ቆራርጠውበት ይነጫነጫል። ይሄ ልጅ በፌስቡክ በምን አሳደን አገኘ ነው። ከዛ በኋላ አነጋገርኩት። እኔ እኮ ኢንተርቪው መደረግ እንጂ በራሴ ማቅረብ አልችልም ማለት እና እኔ ዩኒቨርሲቲ ገብቼ የተማርኩት እውቀት አለ። ስለ አማራ አንተ ለመናገር ነው የሚመች፣ አንተ ስትናገር ነው የሚያምርብህ እና ደግሞ አንተ የፋኖን አሰራር የወጣቱን አሰራር የምታውቀው ነው። ስለዚህ ለመናገር ይመቻል። ፖለቲከኛ ምን ደግሞ ብዬ አሳምኜ ካሜራ ገዝቶ ላይት ገዝቶ እንደገና ደግሞ የፕሮዲውሰሩ ደግሞ በጣም ቅን ሰው ነው። ፕሮዲውሰሩ እያሳየው 15 ደቂቃ መናገር እያቃተው 24 ደቂቃ መናገር እያቃተው እንደገና እየገባ ከዛ እኔም ደግሞ የኔን ልምድ እያካፈልኩ ዛሬ አንተነህ ገላይ እናቴ ፍኖተ አማራ ቁጥር አንድ ሆኗል ማለት ቁጥር አንድ። እነ ዶክተር አበባን አምጥቼ ዶክተር አበባን ቀጥይ ዝም ብሎ ተደብቆ የምን መቀመጥ አውሪ ለወገንሽ ድምጹኝ ያው ሰጥቼ ለነጋሽ ተክሌ ሰጥቼ ጋሽ አዲሱ አበበ እና ጋሽ አዲሱ የፈለገው ሰው ያቅርብ እና ምን ዘለቀን ያቅርበው፣ ታማኝ በየነ ያቅርበው፣ አብይ አህመድን ያቅርበው፣ የፈለገ እሱ ፕሮፌሽናል ጋዜጠኛ ነው። ሚዲያው ክፍት ነው መሆን ያለበት። የሚጠይቀውን ያውቃል፣ የሚያደርገውን ያውቃል። እኔ በኢንተርቪው ላይ ተቃውሞ ካለኝ ያንን ሀሳብ አውጥቼ ልክ ቀሲስ ኤፍሬምን እንደተቃወምኩት አዲሱን ኢንተርቪው ያደረገው በራሱ ፕሮግራም እኔ ደግሞ ከዛ ውስጥ አውጥቼ ይሄ ትክክል አይደለም የራሴን ሀሳብ ነው የሰጠው ማድረግ ይችላል። ይሄ ሚዲያ የዘመድኩን ሚዲያ አይደለም፣ የህዝብ ሚዲያ ነው፣ የህዝብ ድምጽ ነው ብለን የሰጠነው። ብዙዎቹ አይፈልጉትም። ጎጠኛ መንደርተኛ ስለሆነ አንደኛ ገንዘቡን ስለሚፈልጉት ይሄ የአማራ ማህበራት የሚባሉት ገንዘቡን ነው የሚፈልጉት፣ ገንዘቡን። ምክንያቱም ያን መጋጥ ይፈልጋሉ ከሰው። ከዛ በኋላ በሚሊዮን ዶላር ይሰበሰባል፣ በ4 ወሩ አለቀ ይባላል። እንትኑን እየከፈለ ምናምን እንዲህ በነፃ በትርፍ ሰዓቱ አማራን ማገልገል የሚፈልግ ስለሌለ ማለት የአየር ሰዓት የሰጠናቸው ሰዎች ነው። አስራት ሚዲያዎች አነጋግረው ነበር። ኑ ግቡ፣ ከመስመር ከወጣችሁ እኔ ራሴ ጀልጣቸዋል። ለህዝባችሁ ግን ድምፁ ነው። የአየር ሰዓቱ የሚል የለው። በቃ ሙሉ ይሁን፣ በቃ ይቻላል።